ናችሁ? ባንቺ እንዴት ነሽ? ጃኒ የፈጠነ ነገ ቀጠሮ ትጨርሻለሽ? ነገ የቀጠሮ ትጨርሻለሽ? የፈጠነ እንዴ ተጀምሮ ነው እንደዚህ? በቃ የፈጠነ ይኸውልሽ፣ እኔ ከቤታዮ ጋር ነበርኩኝ። በጣም ብዙ ነገር አዘጋጅቼ ቤታዮ ሀሳቧን ቀየረችብኝ። ወይኔ እኔ እኮ አሁን አልተዘጋጀሁበትም እንጂ የፈጠነ ጌም ቢሆን ላሳውቅህ በውስጥ ጃኒ እናቲቱም ነገስ የፈጠነ እሺ ላሳውቅህ አሁን ግን ላሳውቅህ አሳውቅኝ ነገ አለው በአንድ ቀን አይ ላሳውቀው ዝም ብዬ ጃኒ እሺ ምን ላድርገው እኔ አሁን የገዛሁትን ካልሲ የሚደረግ አይደለም በውስጥ አሳውቅሃለሁ አይ አሁን ሻል ቀን አልገባም ግን በውስጥ ላሳውቅህ አይ ጃኒ በጣም እኔ እና እኔ ሰፖርት ለማድረግ ይሄን ፍላጎት አላችሁ እሺ ጃኒ ታሪክ ፋሚሊ ከሞሬተር ጀምሮ እሺ በይ ይሉኛል። እስቲ ማርያም እናቴ ትሙት እያሉኝ ነው። እናቴ ትሙት አንድ ሁሉም ፋሚሊ እሺ ብያለሁ፣ ግን በውስጥ አንዳንዴ ይወራል የቤተሰብ ጨዋታ እንዴ ጃኒ ይኸውልሽ አሁን እንውጣና እናውራ ወተን አውርተን እንግባ ተመልሰን እኔ አላምንም። እሺ አንድ ሌቭል 35 እሺ ካለኝ እሺ ሌቭል 35 እሺ ካለኝ እላለሁ። ሌቭል 35 ናሽ እናውራ ና ባንቺ ገድለሽ እናቴ ትሙት ለምሽ ያችሁት ግን መስማ ባንቺ ቪዲዮ ስሪሽ ላይ እንኳን የስ በይ እሺ በይ ተብዬ ምንም ጊፍት ባይሰጠኝ ራሱ አይቆጨኝም። እሺ እናውራ ጃኒ በውስጥ እናውራ። እሺ አሁን እናውራ እዚህ ና እሺ ባንቺ መጣ የኔም እኮ ነው የእሱ ብቻ አይደለም። ምንድን ነው አወዳወድ የምትሉት? አሁን አወደ እሱ ጋር የሚሰጥ ይመስላችኋል? ሙሉ ጊፍት እንዴ አታስፈራሪ በእናታችሁ። አወደ ሁላችንም ነው እስቲ የሁላችንም ነው አወደ። አሁን እኔ አሁን ጃኒ ማስነካችን አሁን ጃኒ ማስነካችን አሁን ጃኒ እኔ ነገ ምናምን ማስነካ አልችልም። ምክንያቱም እሷ ጊዜ የምትፈልገውን የአንድ ቀን ጊዜ የምትፈልገውን መስጠት ነው። የኔ አባት ኤኒታይም እና ጃኒ እንዴት ነው ፋሚሊ? እሺ ልበል ወይስ እምቢ ልበል? ይኸውልሽ ምን ታስባላችሁ? ማለት እኔ ማስበው መሰለሽ እኔ አላውቅም። እኔ ማስበው ይኸውልሽ እኔ ጃኒ እግዚአብሔር ነው የቀጠሮ ጌሙን በጣም ፈና አድርገን ታይቶ ማይታወቅ ሳገባሽ አሁን ድሮ ሁሌ ከተባለ በኋላ ድራማ አለ ምናምን ነገር አይደለም እሱም ነገር በቃ እንዳይኖር አድርገን በጣም በቃ ምናምን አድርገን ነው። ግን አላውቅም ታሪክ ደግሞ እንዲሁም የምፈልገው እንዲሆን ለምሳሌ ዮናታን ከቤታዮ ቀጠሮ ይዞ ቤታዮ እምቢ ያለችው ጃኒ በአንድ ቀን ተስማማች፣ ቀባች ይከለ እኔ እናቴቱ ስትወዳችሁ ታሪክ ይመስለኛል። ሞሬተር እስካለ የለም ማንም ኦኬ ብያለኛል። ሞሬተር ግን አላለኝም። ጀስት ለማወቅ እኮ ነው። ሞሬተር ተከታይ ሰው ነገር እየጠበቀ ነው። አዎ ግን ጃኒን መስማታ የጃኒም እኮ ቤተሰብ አላት። አንዴ እሷ ማሳብ እኮ አላት። እነ ሜለን እነ ዜድ ሞዴተሮች ራሱ እሺ በያሉኝ ነው ማለት እነሱ የሆነ ነገር ሳያውቁ እሺ በያ አይሉም። እንግዲህ እና ከምን ተነስታችሁ ነው? እሺ እነሱ እሺ ብለው ባጣ ራሱ እሺ ነገ እሺ እያለ ጋይስ እሺ በላት እሺ። አሁን እዚህ ጋር እንትን የሚሰራ ሰው የለም? ባነር የሚሰራ ሰው ጃይና እንደዚህ አድርጎ አልፈልግም። ይሄ መልሽ ለምዶ ሽበሽ በያላችሁ ባነር የሚሰራ ሰው ባነር የሚሰራ ግን እውነት በጣም ነው የማመሰግነው። ይህም ብሸነፍ ራሱ እናቴ ትሙት አይደበረኝም። ለምን በ50 ሺህ አልወጣም? ምን አይ ዶንት ኬር። በቃ እናንተ ግን ደስ ትላላችሁ። የሆነ ነገር ተማምናችሁ እሺ በይ ምናምን ስትሉ ኮንፊደንሳችሁ ደስ ይላል በጣም። ኮንፊደንስ ነው የምፈልገው ጋይስ። እኔ ያለው ሰራላችሁ ስሩ እስቲ እኔና ጃኒስ ነው እንደዚህ አድርጋችሁ አሁን አይደለም አሁን ጌም የተጫወትን ማለት ነው እንትን ያደርጉልሃል ኤዲት አድርጎ ፖስት ያደርጉታል። አሁን ሳንወጣ እሺ ኮ አንቺ ላኩልሻል አንቺ በኢንስታግራም ላኪልኝ
ለባነር አታስብ እኛ አለን እየተባልክ እንዳለ ኤዲተር ናቸው እኔ ጋር ያሉት። ናርዲም ስሪስቲ ይህ እና እኔ በቲክቶክ ታሪክ ታይቶ የማይታወቅ ነገር ነው የሚሆነው። እመቤቴን ዛሬ ነገር ናርዲ የሰሪው በቲክቶክ ታሪክ ታይቶ የማይታወቅ ነገር ምን ተፈጠረ? ዮናታን ከቤታዮ ቀጠሮ ያዘ፣ የሁለት ቀን ቀጠሮ ያዘ። ቤታዮ በራሷ ምክንያት አንድ ቀንማ እናራዝም አይሻልም? ለከነገ ወዲያ ይሆን እንድዘጋጅ እኔም ነገ በነገ ይሆን ገባ። እዚህ ጋር እሺ ቢሉኝም ግን እኔ አንዳንድ ገባ የሆነ በውስጥ መዘጋጀት ያለበት ነገር ይኖራል። እሱን አከብርልሻለሁ፣ ምክንያቱም አከብርልሻለሁ። በቃ እንደ ሙልሽ ነው፣ እንደ ሙልሽ ከፈለግሽ እኔ ያው ነገ ስላልኩኝ ነገ ከፈለግሽ፣ አይ ቅዳሜ ካልሽ ቅዳሜ እንደፈለግሽ። ሰንደይ አዎ ለጃኒ ይመስለኛል አንድ ቀን ቢሰጣት ጥሩ ነው። ግን አይ እኔ ታሪክ እሰራለሁ ካለች አላውቅም። አይ እኔ ታሪክ እሰራለሁ ካለች ነገ ማድረግ ይችላል። ከዛ በኋላ ግን በጋይ ታያላችሁ የቲክቶክን የጌም ይዘት የምንለውጠው እና ቲክቶክ ነው የምላችሁ። የሶስት ወር ቀጠሮ አይኖርም። ቅዳሜ ከነገ ወዲያ ቅዳሜ ተባለ። ቅዳሜ ደግሞ ቅዳሜ ትችላላችሁ። ማርያምን አሁን ድጋሚ ከንትን ካልኩኝ በጣም በቃ የምደነረው ቤተሰቦች ማለት ነው። እንዲህ ሰውራት ጊዜ ያለራት ጌታ ግን አገርበ ማርያም የትም የላችሁ ማርያምን እናንተ የትም ልትፈጠሩ ማትችሉም፣ ድጋሚ ክሬት ልትደረጉ ማትችሉም፣ በሌላ ሰው ላይ ልትታዩ ማትችሉ ፋን ነው ያለኝ። አንተ አሁን በአሁን ግቢ ያላሉኝም የቀጠሮ እንጂ ይሄ አሁን ያልኩት ነው። የቀጠሮ እንጂ ዛሬ እኮ ነው የገባሁት። እኔ ገና ዛሬ እኮ ነው የገባሁት እኮ ላይ አሁን አውርተን እኮ ነው አሁን ግቢ ያሉኝ ቤታዮ እንደዚህ ሆነ ምናምን ስላት እንግባት ስላት ቆይ አንዴ አሁን አልነግርም አለች። እሷ በውስጥ በኋላ እናወራለን አለች። እሺ አልኳት። በኮሜንት አስጨነቋት። ታዲያ ለምን አለን አግቡታል። ቤታዮ አሁን የሷ ፍላጎት ነው። ነገም ከሆነ ነገ እኔ ስላወራሁ አይ አንድ ቀን ያስፈልገኛል ቅዳሜ ደግሞ ካለች ቅዳሜ ኦኬ እንደፈለገች በመቀን ወሳጅ ጃኒ በምን እናስመርበት እንደዚህ አረ ፋሚሊ የነገው በጣም እየበዛ ነው። ግን ደግሞ አንዳንድ ፋሚሊዎች ግን ነገ እኔ ጋርም ነገ ነው የበዛው። ቅዳሜ በጣም ብዙ ግርግር አለን የሚሉ ነገ ነው አሪፍ ነው የምትለው አንተ? አዎ ይመስለኛል። ግን ቅዳሜ በጣም ብዙ ግርግር አለ፣ በጣም ብዙ ጌም አለን የሚሉት ነገ ከሆነ ስማ ቤታዮ አሁን እንትን ነው በቃ እንደ ቀልድ ነበር ያየችው ይመስለኛል። ገብቷል። እንደዚህ የምር ምናምን አልመሰላትም ነበር። በዛ ወይ ፈን ነው የሁለት ቀን እኮ ተማዋን ነው የሁለት ፈን ነው የሁለት ቀን ነው የሁለት ቀን ቆኛው እና የሁለት ቀን እኮ ነው የሁለት ቀን እኮ አሁን ከዛ ጋር ደግሞ አራት ሰዓት ነው የሚሆነው ቅዳሜ። ቅዳሜ 4 ሰዓት ነው የሚሆነው። ቅዳሜ ከሆነ በጣም ብዙ ጌም አለ አሉ እዚህ። ነገ ግን ከሆነ የእናንተ ብቻ ነው የሚሆነው አሉ። እና ግን ያንቺ ምርጫ ነው። እኔ ማለት ነገ ሚካኤል ነው አሉ ደግሞ እዚህ ለፕሮሞሽን የሚመቻል አንድ ቀን ለኛ። አሁን የኔ ፋሚሊዎች ትልቅልቅ ነው የሚያደርጉት ነገር በቪዲዮ ገባ። ስለዚህ ዝም ብለን ቅዳሜ ፕሮሞት እናድርገው አይሻልም ወይ? ቅዳሜ ወይ እሑድ ከሁለት አንተ ይጠቅማል ለኔ ይጠቅማል። ፕሮሞት በቃ ቅዳሜ 4 ሰዓት ፕሮሞት መደረጉ። ቅዳሜ ብዙ ጌም አለ። በቃ ቢኖርስ የኔና ጃኒን የሚያክል ወይ ደግሞ ያማቸው ሰዓቱን ከፍ እናድርገው። ስንት ሰዓት? 4 ሰዓት ነበር የነበረው በኢትዮጵያ። ሰንዴ እሺ ዜዱ ሰዓት እናድርገው። ቀይ ማታ ኧረ እኔ ይመቸኛል። 3 ሰዓት ምን አለኝ? ምን አለ? ምን ታስባላችሁ ጋይስ? 5 ሰዓት እናድርገው። ማታ 5 ሰዓት እንቅልፍ እንደርስ። ስለዚህ 4 ሰዓት ነው። 4 ሰዓት እንቅልፍ እንደርስ ሊወስደኛል። ምን ችግር አለው? ሪካርድ ብንሰብረው ደስ ይለኛል ጋይስ። መብቴን ጃኒ ካሸነፍ ሪካርድ ብዙ ሪካርድ ማንም ሰው የማይለፈው ሪካርድ የምትሰብረው መብቴን አይደለም። የቪው ሪካርድ ቢሰበር ማን ዱባይ ላይ ልግባ? ማን ዱባይ ላይ ላስቀምጠው ካሜራውን? በቃ እናጫውት። ይኸውልሽ እኔ አሁን ማስበው መሰለኝ እኔ የቦክስ እኔ አርማ ማለት ነው። እሺ
ጓንት አድርጌ የቦክስ እንትን አድርጌ ምናምን ነው በቃ ግርግር ፈጠር የሚገባው። እኔ ደግሞ መሀል ዱባይ ላይ ልግባ ግርግር መሀል እመቤቴ ምታስባላችሁ ጋይስ ከንቀመጣችሁ ፋሚሊ መሀል ዱባይ ላይ ልግባ ምን ፍራይዴ ያማኩኝ እስኪ ምን ግን ተቀምጠሽ ነው የሚሆነው ተቀምጠሽ ነው የሚሆነው ለምን እንዴ ኮማት ይጮታለች ለምን ኤርሚ ታበሉሽ እኔ ካሜራውን እንዲያለ ስለዚህ ነው ኢትዮጵያ አስቲ ወራት አቃለሁ አንተን ቀጥልሽ ናታን ከቤታዩ ጋር የሁለት ቀን ቀጠሮ ነው ያዘ። እሺ በቃ እንደዚህ አወርተን ለምን እሺ ግቢ ተባባለ እንደዚህ ከዛ በኋላ ዛሬ አላውቅም ቤታዩ ትንሽ አሟታን መሰለኝ ሆስፒታል ቀጠሮ አላት ምናምን ነገር የራሷ ምክንያቶች አሏት ምናምን ብቻ ይቅርብኛለች። ለምን ብዬ ተሟገጥኩ። ድግስ ደግሼ ሰው ሁሉ ጠርቼ እናቴን ተመልከች ብያታለሁ እንደ ኢቲቪ ፕሮግራም። እሺ ያ ሁሉ ሆኖ አለች ቤታዩ ብዙ ጣርኩኝ እሺ እንድትል። ነገ ማን ነው ቀኑ? ዓርብ ቅዳሜ እናድርገው። አንቺም ጠጋብሽ እንድትዘጋጂ ጋይስ እሺ በሏ። የኔ ቤተሰቦችም ዝም ነው የምትሉት አውሩ እንጂ አታዝም። የሷን ቤተሰቦች በአንድ ሽሽ ሲሉ ምንድን ነው አሰማችሁ? የኔ ፋሚሊዎች እኮ ፍቅር ናቸው እኮ ሲፈጥራቸው ፍቅር። ኧረ የኔም ናቸው የኔም እኮ ነው የእሱ ብቻ አይደለም። ምንድን ነው አዋዳዋድ የምትሉት? አሁን አዋድ እሱ ጋር የሚሰጥ ይመስላችኋል? ሙሉ ጊፍት እንዴ ደግሞ እንዲሁም የምፈልገው እንዲሆን ለምሳሌ ዮናታን ከቤታዮ ቀጠሮ ይዞ ቤታዮ እምቢ ያለችው ጃኒ በአንድ ቀን ተስማማች፣ ቀባች። ይከለለ እኔ እናቴ ስትወዳችሁ ታሪክ ይመስለኛል። ሞዴሬተር እስኪ የለም ማንም ኦኬ ብያለኛል። ሞዴሬተር ግን አላለኝም። ጀስት ለማወቅ እኮ ነው። ሞዴሬተር ተከታይ ሰው ነገር እየጠበቀ ነው። አዎ ግን ጃኒን እንስማታ። የጃኒም እኮ ቤተሰብ አላት። አንዴ እሷ ማሳብ እኮ አላት። እመቤቴን እነ ሜለን እነ ዜድ ሞዴሬተሮች ራሱ እሺ በያሉኝ ነው ማለት እነሱ የሆነ ነገር ሳያውቁ እሺ በያ አይሉም። እንግዲህ እና ንጫወት ጋይስ ነገ ንጫወት ከምን ተነስታችሁ ነው? እሺ እነሱ እሺ ብለው ባጣ ራሱ እሺ ነገ ራሳት እሺ እያለ ጋይስ እሺ በላት እሺ አሁን እዚህ ጋር እንትን የሚሰራ ሰው የለም? ባነር የሚሰራ ሰው ጃኒና እኔ እንደዚህ አድርጉ። እንዴት ለምንድን ነው እሺ በያላችሁኝ? መልሱልኝ። አልፈልግም። ይሄ መልሱልኝ። ለምንድን ነው እሺ በያላችሁኝ? ባነር የሚሰራ ሰው የፈጠረ ባነር የሚሰራ ሰው። ይሄ ግን እውነት በጣም ነው የማመሰግነው። ይሄን ብሸነፍ ራሱ እናቴ ትሙት አይደብረኝም። ለምን በ50 ሺህ አልወጣም? ምን አይ ዶንት ኬር። ከነ ፍራይዴ ጀመር ፍራይዴስ ቅዳሜ ቀጠሮ ገማለኝ እንጂ ከጃኒ ጋር ወሳፍ ከጃኒ ጋር የቀጠሮ ገማለኝ ቅዳሜ ጃኒ ሄደልሽ ጃኒ አባታዩ አማታ ጃኒ ዳናን አምሩን በጣም